በዛሬው ቪዲዮ ከአሊኤክስፕረስ ላይ ኦርደር ማድረግ የሌለባችሁን እቃዎች የምንመለከት ይሆናል እና እናንተም እስከ ቪዲዮ ፍጻሜ ድረስ መቆየት እንዳትረሱ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ፣ ነባሮች ደግሞ ቪዲዮን በላይክ ጀምሩት። ቀጥታ አሁን ወደ ቪዲዮ እንገባለን። አሊኤክስፕረስ ላይ እንደሚታወቀው በጣም ብዙ አይነት እቃዎች አሉ። በእነዛ መካከል በካታጎሪ የተመደቡ አሉ፣ ኤሌክትሮኒክስ ምናምን የመሳሰሉት አሉ። ከነሱ መካከል ኦርደር ማድረግ የሌለብንን እቃዎች እነግራችኋለሁ። በመጀመሪያ ኦርደር ማድረግ ከሌለብን እቃዎች መካከል አንዶቹ እነዚህ ትላልቅ እቃው የሚባሉት ወይም ኪሎ ሊመዝኑ የሚችሉ እቃዎችን ኦርደር ማድረግ የለብንም። ኦርደር ማድረግ የለብንም ያልኩበት ምክንያት ደግሞ በጣም ትልቁና ኪሎ ከመዘኑ ጉምሩክ ላይ የመያዝ እድላቸው በጣም ከፍተኛ ነው የሚሆነው። ስለዚህ እናንተም ቀረጥ መክፈል ይኖርባችኋል ማለት ነው ግዴታ። እና ሁለተኛ ደግሞ ከኤሌክትሮኒክስ እቃዎች ምን እቃዎችን ኦርደር ማድረግ አብዛኛው ከ90% በላይ የሚሆኑት ኤሌክትሮኒክስ እቃዎች ሊገቡ ይችላሉ። ለምሳሌ ያክል እንደነ ስማርት ዋች፣ ኤርፓድ የመሳሰሉት እቃዎች ይገቡልናል። ነገር ግን አለ ኤሌክትሮኒክስ እቃዎችን ኦርደር አድርገው ኢትዮጵያ ውስጥ ሲመጡ ጉምሩክ ላይ ቀረጥ የሚያስከፍሉን በጣም ብዙ እቃዎች አሉ። ከኤሌክትሮኒክስም ልክ እንደሚገቡት አክል ሁሉ ማለት ነውና ከነሱ መካከል እንደ ላፕቶፖች፣ ዴስክቶፖች፣ ስልክ ምናምን የመሳሰሉት አሉ። እነሱንም በዝርዝር እንመለከታለን። ያው ኤሌክትሮኒክስ እቃዎች ደግሞ አንዳንዶቹ ያልፋሉ። መጀመሪያ እንዳልኳችሁ ኤርፓዶች፣ ስማርት ዋቾች እና ዋጋቸው በጣም ውድ ያሉ የኤሌክትሮኒክስ እቃዎች ወደ ጉምሩክን ያልፈው ወደ እናንተ መምጣት ይችላሉ ማለት ነው። በጭራሽ ማዘዝ ከሌለብን እቃዎች መካከል ደግሞ አንዱ ስልክ ነው። ኢትዮጵያ ውስጥ ሆናችሁ ስልክ ኦርደር ካደረጋችሁ እናንተ ጋር የመምጣት እድሉ በጣም ዝቅተኛ ነው የሚሆነው፣ ምክንያቱም ጉምሩክ ላይ ቀረጥ ይያዝባችኋል ማለት ነው። ስለዚህ እናንተም ኢትዮጵያ ውስጥ ሆናችሁ ስልክ ኦርደር ካደረጋችሁ 90% የሚሆነው እድሉ ጉምሩክ ላይ ቀረጥ ይያዛል ወይም በጣም ከፍተኛ ነው ማለት ነው። ጉምሩክ የሚያዝ ቀረጥ የምትከፍሉበት ቀረጥ ትከፍላላችሁ በጣም ጉምሩክ ላይ። ስለዚህ ከኤሌክትሮኒክስ እቃዎች መካከል አንዱ የስልክ ስለሆነ ቀረጥ የመያዝ እድሉም በጣም ከሚባለው በላይ ከፍተኛ ነው። ስለዚህ እናንተም ስልክ ማዘዝ የለባችሁም። ያው አብዛኞቹም አሊኤክስፕረስ ላይ ያሉት ስልኮች ያው ሲታዩ ፌክ ነው የሚመስሉት፣ ኦሪጂናል አይሆኑም። በጣም ርካሽም ስለሆኑ እናንተ ተመችቷቸው ኦሪጂናሉን ካገኛችሁ ኦርደር ማድረግ ትችሉ ይሆናል። አቅሙም እዚህ ከመጣ በኋላ በጣም ብዙ ስለሆነ ቀረጥ የሚያስከፍሏችሁ የመክፈል አቅም ካላችሁ ኦርደር ማድረግ ትችላላችሁ። ሁለተኛ ደግሞ ከኤሌክትሮኒክስ ምድብ ውስጥ ማዘዝ የለብን እቃዎች መካከል አንዱ ፒሲ ወይም ላፕቶፖች ናቸው። እነዚህም ጉምሩክ ላይ የመያዝ እድላቸው በጣም ከፍተኛ ነው። አንደኛም ኪሎ ይመዝናል፣ ሁለተኛ ደግሞ ዋጋቸውን በጣም ውድ ነው። ወደ ኢትዮጵያ ሲመጡ አሁን እንደዚህ ላፕቶፖች፣ ዴስክቶፖች ኦርደር አድርጋችሁ ወደ ኢትዮጵያ ሲመጡ ጉምሩክ የማይያዙበት ምክንያት አንዱም የሚያስመጣው ሰው ትርፍ ያገኝበታል ተብሎ ስለሚታሰብ ወደ ኢትዮጵያ ሲመጡ ጉምሩክ ላይ ይያዛሉ ወይም በጣም ክፍያ የቀረጥ ትከፍላላችሁ ማለት ነው ጉምሩክ ላይ። ስለዚህ እናንተም ላፕቶፖች፣ ዴስክቶፖች አሉ እነዚህ እንደምትመለከቱት በምስሉ እነዚህ ትናንሽዬዎቹ ራሱ ዋጋቸው በጣም ውድ ነው። እናንተም እነዚህ የምትመለከቱት ዋጋቸው በጣም ውድ ስለሆነ አሊኤክስፕረስ ላይ ኦርደር ካደረጋችሁ በኋላ ወደ ኢትዮጵያ ሲመጣ ቀረጥ የመያዝ እድሉ በጣም ከፍተኛ ስለሆነ እነዚህን ኦርደር ከማድረግ ተቆጠቡ። ምክንያቱም እዚህ ከመጣ በኋላ በጣም ብዙ ነው ቀረጥ የሚያስከፍሏችሁ እና እናንተም ማዘዝ የለባችሁ። ሶስተኛ ደግሞ ወደ ኢትዮጵያ ኦርደር ማድረግ የሌለባችሁ ነገር ሌክዠሪ የሆኑ እቃዎችን ኦርደር ማድረግ የለባችሁ። ለምሳሌ ያክል ከሌክዠሪ እቃ የሚባሉት መካከል ኦርደር ማድረግ የሌለብን የተለያዩ ውድ የተባሉ ሽቶዎች አሉ እና ሌሎችም እቃዎች አሉ ዋጋቸው በጣም ውድ የሆነ እነሱም በሌክዠሪ አይተሞች ስለሆነ የሚመደቡት ውድ እቃዎቹን ወደ ኢትዮጵያ ማስገባት አትችሉም። ስለዚህ እነዚህንም ሌክዠሪ እቃዎች የተባሉ ለምሳሌ እዚህ ጋር መመልከት ትችላላችሁ። በጣም ውድ ሽቶዎች እቃዎች ምናምን አሉ። እዚህን ማዘዝ አትችሉም። ትችላላችሁ፣ ነገር ግን ወደ ኢትዮጵያ ከመጣ በኋላ ቀረጥም በጣም ብዙ ነው ቀረጥ የምትከፍሉት። ስለዚህ ቀረጥ የመያዝ እድላቸው እነዚህ ወደ ኦርደር ስታደርጉ በጣም ከፍተኛ ስለሆነ ኦርደር ባታደርጉ ተመራጭ የሚሆነው። ስለዚህ እናንተም ኦርደር ከማድረግ ተቆጠቡ። እነዚህን እቃዎች ያው የመክፈል አቅሙ ካላችሁ ከፍላችሁ ማስገባት ትችላላችሁ፣ ግን ቀረጡ በጣም ከፍተኛ ነው የሚሆንባችሁ። በመጨረሻም ደግሞ ከአሊኤክስፕረስ ላይ ኦርደር ማድረግ የማትችሉት ነገር መልቲፕል እቃዎችን ኦርደር ማድረግ አትችሉም። በማለት ትላልቅ ሆነም ትናንሽም ሆነ ውድም ሆነ ርካሽም ሆነ እነዚህን እቃዎች ኦርደር ካደረጋችሁ ትናንሽ ሆኖ ራሱ ኦርደር ማድረግ የምትችሉት ሁለት ነው። ከሁለት በላይ ማድረጋችሁን ቀረጥ የመያዝ እድሉ በጣም ከፍተኛ ነው የሚሆንባችሁ። ስለዚህ እናንተ ከሁለት በላይ ኦርደር ባታደርጉ ተመራጭ ነው የሚሆነው። ያው ከሁለት እቃ በላይ ኦርደር በምታደርጉ ጊዜ ጉምሩክ የሚያዝበት እድሉ ከፍተኛ ነው። ምክንያቱም እናንተ ኦርደር በምታደርጉ ጊዜ ጉምሩክን አልፎ ከገባ ለንግድ ነው እንደዛ ያተርፉበታል ተብሎ ስለሚታሰብ ያው
ማስገባት አትችሉም። ከሁለት እቃ በላይ ይያዝባችኋል፣ ሊወረስ ራሱ ይችላልና ያው ከሁለት እቃ በላይ ማስገባት አትችሉም ጉምሩክ ላይ። እና የዛሬ ቪዲዮ ደግሞ ይህን ይመስላል። አሊኤክስፕረስ ላይ በጣም ውድ የሆኑ እቃዎችን፣ ሌክዠሪ እቃዎችን የመሳሰሉትን ኦርደር ባረጋችሁ ቁጥር እዚህ ጉምሩክ የመያዝ ቀረጥ የመያዝ እድሉ በጣም ከፍተኛ ስለሆነ ኦርደር ባታረጉ ተመራጭ ነው የሚሆነው። ስለ አሊኤክስፕረስ ስለዚህችን ካልኳችሁ በቃ ቀጣይም ፓርት የምትፈልጉ ከሆነ ኮሜንት ላይ ፓርት 2 ብላችሁ መጻፍ ትችላላችሁ፣ የምሰራላችሁ ይሆናል። እና እናንተም ይህ ቪዲዮ ይጠቅማችኋል ብዬ ስለማስብ ላይክ እና ሰብስክራይብ ታደርጉ ደስ ይለኛል። እስከ ሌላ ቪዲዮ እስከምንገናኝ ድረስ ግን ይመቻችሁ።